በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የማምላክ የቅድስት ድንግል ማርያም ወዳጆች እንዲሁም የዝማሬቱ ቤተሰቦች እንደምን እስከ ሰዓት ደረሳችሁ? አሜን። የኃያሉ የልዑል እግዚአብሔር ስሙ የተመሰገነ ይሁን። እነሆ በጣም አጭር ስነ ጽሑፍ ይዤ ቀርብ ያለውኝ ትምህርት አላትና እስከ ፍጻሜ ተከታተሉ ዘንድ በትህትና ጠይቃለሁኝ። አብራችሁን ቆዩ። ያልተሰጠህን አትሻ። የተሰጠህን ጸጋ እንድታጣ ያልተሰጠህን አትሻ። ወደ ጸጋ ወደ ክብር ለመድረስ እግዚአብሔር ቢያበቃህ ያሳየህን ያላሳየህን አያለሁ አትበል። አንድም ያልተሰጠህን ጸጋ አትሻ፣ በተሰጠህ ጸጋ ለእግዚአብሔር ተገዛ። ማር አብዝቶ መመገብ እንደማይመች እንደዚሁም ሁሉ ያልተሰጠውን ማሸት አይገባም፣ አያስመሰግንም። ነፍስ ያልተሰጣትን ጸጋ በማሻት እንደምትደክም ያልተሰጠህን ጸጋ አትሻ። የምታየው ማየት ቢኖር እውነተኛውን ምትሃት ሆኖ ታያለህ። ሕሊና ያልተሰጣትን ጸጋ በማሸት በመውጣት በመውረድ የተሰጠውን ያጣል። ሰለሞን መልካም ነገር ተናገረ፣ በሰጡት ጸጋ የማይኖር ሰው ቅጽር የሌላት ሀገር ይመስላል ብሎ ያን ማንም እየገባ እንዲዘርፈው እርሱም የተሰጠውን ጸጋ ያጣል። አንተ ብሩህ አእምሮ እውነትን ያልተሰጣትን ጸጋ እንድትሻ ከልክላት። ከቁመት ስጋ የወጣ አብዝቶ መገበርን ካንተ አርቅ። ያልተሰጠህን ማሻት ካንተ አርቅ። ባልተሰጠህና በተሰጠህ ጸጋ መካከል ትህትናህን ንጽህናህን መጋረጃ አርጋቸው። አንድም በተሰጠህ ጸጋ ላይ ያልተሰጠህን ጋርደው። በንጽህና በትህትና በልቦናህ የምታስበውን መንፈሳዊ ክብር ታገኛለህና። ምንጭ ምክረ ተግስጽ ዘማሪ ይስሐቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።